ዛሬ የማሳያችሁ ማለትም ከፊት ለፊቴ የምታዩት ቻናል ላለፉት አንድ አመት ሙሉ የእንግሊዝ ፕሪሚየር ሊግን ጨምሮ ሁሉንም የአውሮፓ ታላላቅ ሊጎች ጨዋታዎችን በቀጥታ በፉል ኤችዲ ጥራት እያስተላለፈ ቆይቷል። ይህንን ቻናል በእኛ የዩቲዩብ ቻናል ሁለት ጊዜ ቪዲዮ ሰርተንበታል። ቻናሉ በየትኛው ሳተላይት ይገኛል፣ እንዴት አድርገን መጠቀም እንችላለን፣ ምን ያስፈልጋል የሚለውን አቀርብላችኋለሁኝ። በዚህ ዩቲዩብ ቻናል ላለፉት 4 አመታት የሳተላይት የአንድሮይድ ቦክስ የስማርት ቲቪ ትምህርቶችን በብቸኝነት እየሰጠንበት እንገኛለን። ከዚህም በኋላ እንደ አይነት ትምህርቶችን ለማግኘት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ ለሌሎች ሼር በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁኝ። ቻናሉ እንደነገርኳችሁ ይሄኛው ቻናል ላለፉት ከአንድ አመት በላይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በፉል ኤችዲ ጥራት እያስተላለፈ ቆይቷል። ይሄኛው ቻናል ደግሞ ለየት የሚያደርገው ምንድነው? ምንም አይነት የሆነ ኢንተርኔት ኮኔክሽን አይፈልግም፣ ሰርቨር አይፈልግም። ስለዚህ ሪሲቨራችሁ ኤችዲ ሪሲቨር ስለሆነ ብቻ ይሄንን ቻናል መጠቀም ትችላላችሁ ማለት ነው። በዚህ አጋጣሚ ግን ቻናሉ ሁሉንም የእንግሊዝ ፕሪሚየር ሊግ ጨዋታዎች ያስተላልፋል ማለት አይደለም። ተጠባቂ የሆኑትን ግን 100% ያስተላልፋል። ከዛ በተጨማሪ ደግሞ አንዳንድ ጨዋታዎችን እንደዚሁ ያሳያል። ስለዚህ ኢንተርኔት ኮኔክሽን የሌለበት ቦታ እንደዚሁም ደግሞ ሰርቨር እየሞላችሁ ጨዋታዎችን ለመመልከት አቅማችሁ ለማይፈቅደው ይህንን ቻናል ዛሬ በምን እንደሚገባ ግልጽ ሁኔታ አሳያችኋለሁኝ። ቻናሉ መጀመሪያ የምናገኝበት ሳተላይት ያሳት ነው። ያሳት ደግሞ ብዙዎቻችሁ ተጠቀሙበታላችሁ። በዚህ ሳተላይት ላይ ደግሞ አስፈላጊ የሆኑ ቻናሎች ከዚህ በፊት ነበሩ። እንደምናውቀው ቲቪ ቫርዚሽን ጨምሮ ሌሎችም ቻናሎች በዚህ ሳተላይት ይገኛሉ ማለት ነው። እንደዚሁም ደግሞ ከዚህ ቻናል በፊት አዳዲስ የኳስ ቻናሎች ሲመጡ እኛ ሀገር ላይ ከሚደርሱ የኳስ ሳተላይት ቻናሎች ውስጥ የመጀመሪያውና ብዙ ቻናሎች የሚገቡበት ያሳት ነው። ስለዚህ ይህንን ቻናል የምናገኘው በያሳት ነው። እንደምትመለከቱት ሳተላይቱን ያሳት ላይ እናደርጋለን። ፍሪኩዌንሲው ደግሞ 12034 ቨርቲካል 27500 ነው። ስለዚህ በዚህ ፍሪኩዌንሲ ነው ሰርች የምናደርገው ማለት ነው። እንግዲህ ቻናሉ ሁሉንም የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያሳያል። ሙሉ ሀገራችን ላይ ደግሞ ከቬሬጅ ያለው። ስለዚህ በተለይ አንዳንድ ቻናሎች ከቬሬጅ የሌለበት ቦታ ከሆነ ይሄኛው ግን ጥሩ የሆነ ኳሊቲ ያለው ቲቪ ቫርዚሽ ከሰራላችሁ ዲሻችሁን ሳነካኩ መጠቀም ትችላላችሁ። 12034 ቨርቲካል 27500 እናደርጋለን። እዚህ ጋር ዲስክ ስዊች ላይ እናንተ ዲስክ ስዊች ካለ እሱን ማስተካከል ትችላላችሁ። ፖርት ማለት ነው። ከአንድ በላይ ሳተላይት ከተጠቀማችሁ፣ ለምሳሌ እኔ ከአንድ በላይ ሳተላይት ስለምጠቀም እዚህ ጋር እንደምትመለከቱት ያሳት ያለበት ኤልኤንቢ 4 ነው። ስለዚህ እሱን እዚህ አደርጋለሁ ማለት ነው። በመቀጠል ስካን ሞድ የሚላለ እዚህ ጋር ኦል ቻናል ነው የምናደርገው። ስታርት ሰርች ላይ ግን እናንተ ፍሪኩዌንሲ መጻፍ ካልፈለጋችሁ ወይንም ደግሞ ቀጥታ ከዚህም ቻናሎች ሌሎችንም ሙሉ በሳተላይቱና ኳሊቲ በቂ በሆነ ሞዳ እንደዲሻችሁ መጠን ማለት ነው ቻናሎች እንዲገቡላችሁ ከፈለጋችሁ እዚህ ጋር ብላይንድ ሰርች የሚለውን ታረጉታላችሁ። እዚህ ጋር ይሄን ቻናል ጨምሮ ሌሎችም ቻናሎች ይገቡላችኋል። እኔ ግን ፍሪኩዌንሲውን ስለጻፍኩኝ እዚህ ጋር ትራንስፖንደር ሰርች የሚል አደርጋለሁኝ። ይሄንን የስብዬ ቻናሎች ውስጥ የሚገቡ ጠብቃለሁ ማለት ነው። እንደምትመለከቱት ቻናሎቹ ገብቷል። ቻናሉ ደግሞ ጂኤም ስፖርት ነው። ብዙዎቻችሁ አውቃችሁ ሊሆን ይችላል። ነገር ግን እንደ ሌሎች የኳስ ቻናሎች ከዚህ በፊት እኛም ብዙ ጊዜ ቻናሎችን እንሰራለን። እንደሚታወቀው በዚህ ዩቲዩብ ቻናል ዛሬ አዲስ የኳስ ቻናል ከመጣ ዛሬውን ቪዲዮ ሰርተን እንለቃለን። ይህም የሚሆንበት ምክንያት የመጀመሪያው አንድ ቀንም ሁለት ቀንም ካያችሁበት እናንተ ያው ቻናሉ መግባቱ እናንተ ጋር ፈጣን መረጃ ለማድረስ ነው እኛ ቪዲዮዎችን የምንሰራው። ይሄኛውም ልክ እንደዚህ በፊቱ ቶሎ የሚዘጋጅ ቻናል መስሏችሁ ብዙዎቻችሁ ቪዲዮውን አይታችሁ እየተጠቀማችሁበት አይደለም። ነገር ግን ከአንድ አመት በላይ ሆኖታል። በዚሁም ሁሉንም ጨዋታዎች እያስተላለፈ ይገኛል። እንደዚሁም ይሄ ቻናል ብቻውን አይደለም፣ ብዙ ፓኬጆች አሉት። ማለትም የፊልም፣ የሙዚቃ፣ የዶክመንታሪ ቻናሎች አሉት። እነሱን ቪዲዮውን ላለማርዘም ዛሬ አላሳያችሁም። እናንተ ግን መጠቀም ትችላላችሁ። ይሄኛው የኳስ ቻናል ግን ጂኤም ስፖርት የሚባለው የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያሳያል። ይሄንን የምመክራችሁ በተለይ ሰርቨሮችን ለመሙላት አቅም የሌላችሁ እንደዚሁም ደግሞ ኢንተርኔት ኮኔክሽን የሌለበትና በዚሁ ሳተላይት የሚሰሩ ቻናሎች አሉ። በአንድ ፍሪኩዌንሲ ብቻ ነው የሚገቡት። እነዛ ቻናሎች ደግሞ አብዛኛው ቦታ ላይ ኢትዮጵያ ክፍል ማለት ነው የተወሰኑ ቦታዎች ከቬሬጅ የላቸውም። እዛ የማይደርስበት ቦታ ከሆናችሁ ግን ይሄንን ቻናል ምርጫችሁ ብታደርጉ ብዙ ተጠቃሚ ታገኛላችሁ። ኢንተርኔት ኮኔክሽን አይጠይቃችሁም። ሪሲቨራችሁ ኤችዲ ስለሆነ ብቻ ይሄንን ቻናል መከታተል ትችላላችሁ ማለት ነው። ስሙ ጂኤም ስፖርት ነው። የአውሮፓ ቻምፒዮንስ ሊግ፣ ላሊጋ፣ ሌሎችንም ጨዋታዎች ያሳያል። የእንግሊዝ ፕሪሚየር ሊግም ያሳያል። ነገር ግን ተጠባቂዎችና አንዳንድ ጨዋታዎችን ሙሉ በሙሉ አያሳይም። ስለዚህ ይሄን ይመስላል ሙሉ የእንግሊዝ ፕሪሚየር ሊግና ሌሎች ጨዋታዎችን የሚያሳዩ ቻናሎችን ከፈለጋችሁ ከታች ባለው ስልክ ይደውሉን። በቤታችሁ በኤችዲ ሪሲቨር ብቻ
ሁሉንም ጨዋታዎች ከ3 በላይ ባሉ ቻናሎች መመልከት ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። በዚህ ዩቲዩብ ቻናል ብዙ ትምህርቶችን እየለቀቅን እንገኛለን። ይሄን ካያችሁ በኋላ እናንተ ተጠቃሚ ስለምትሆኑ ሰብስክራይብ ብታደርጉ እኛን ደግሞ ሼር ብታደርጉልን ይሄ ቪዲዮዎች ለሌሎች ጋር ይደርሳል ማለት ነው። ዩቲዩብ ደግሞ በራሱ ይሄን ቪዲዮ ለሌሎች እንዲያደርሰው ላይክ ማድረጋችሁ እንዳደርሱ። ቀጣይ እንደዚህ አይነት በአስተማሪ ቪዲዮ እንመለሳለን።